ቤዚ እኮ ታማ በተስፋ የምትጠብቀው እኛን ነው። ይሄ ስንት እንደሚያወጣ አላውቅም። እንሽጠውና የጎደልን ዳያችሁት ቀውጥሮ ነው። ስንነሳ አብረን እንነሳለን፣ ስንወድቅ ደግሞ እንዳጨርሹ ከህመም ይልቅ የእናንተ በእኔ ምክንያት እንደዚህ መሆኑ የሰሊና የኔ አንገት ሐብል እኮ ከስልኮቹ ጋር ቢጨመር እነሱን መጠበቅ አይጠበቅብንም። ሰላም ልጅ እናትሽ ማስተውሻ ችግር የለውም። ለቤትዬ ምንም ነገር ሲያንሳት ነው። ደግሞ ለመልካም ነገር አይደል ያደረኩት። አይቆጨኝም። አባዬንም አስረዳዋለሁ። አሁን ቶሎ ፍጠን። ሄሎ ዳኒ፣ ኑ ቤት እንገናኝ። ቤት እንገናኝ አልኳል እንዴ? አገኛቸዋቸው? ተበታትነን ነበር ያሳደድናቸው። እኛ ያሳደድነውን ግን ልናገኘው አልቻልንም። ቦርሳ የያዘውን ግን ታደሰ ነበር ያሳደድነው። የያዘው አያያዘው ግን ናቅም ማለት ነው። ለምንድን ነው እናንተ ቦርሳ የያዘውን ያልተከተላችሁት? ታደሰ ያኛውን እንድናሳደው አዘን ነው። አለቃ፣ በእርግጠኝነት የምነግርህ እዚህ ጉዳይ ላይ የታደሰ እጅ አለበት። እመነኝ። እስከ ዛሬ እንደምናደርገው ቦታውን በደንብ ነው ተዙረን ያየነው። ምንም አይነት ሰዎች አላየንም። አሁን መቀባጠሩን ተውና ለምጠይቃችሁ ጥያቄ አጭርና ግልጽ መልስ ነው ፈልገው። የቦርሳ አባት ቦርሳውን ለባለቤቱ መልስ። አይ ካልክ ግን በራሴ መንገድ እቀበላቸዋለሁ። ስለምን ቦርሳ ነው? ይሄ ነው አይደለም። እዚህ ሰፈር የቦርሳ ተቀቡ አንተ ነህ። ያንተ ሰዎች የኔን የሆነ ንብረት ወስደዋል። ነገሩን ወደ ሌላ ጉዳይ ከመውሰድ በፊት ቦርሳዬን መልስ። ያው እንደምታየው ስራው ቀዝቅዟል። የኔ ሰዎች ደግሞ ያንተን ሰዎች ጠንቅቀው ነው የሚያውቁት። እንደዚህ አይነት ስራ አይሰሩ። ጥሩ። እዚህ ነገር ውስጥ እጅ እንዳለበት ካወቅኩ እንዳሁኑ እያንኳኳ ሳይሆን እየተኮስኩ ነው የምገባው። ሌላው ነገር አሁኑኑ ለአንተ ሰዎች ደውለህ እዚህ አካባቢም ሆነ ታይ ሰፈር ያለውን እንቅስቃሴ አጥንተው እንዲነግሩህ አድርግ። ስደውል አዲስ ፍንጭ እፈልጋለሁ። እሺ፣ አሳውቅሃለሁ። ምንድነው እንደዚያ ቻኩል የጠራን? በሰላም ነው? በጣም ደስ የሚል ነገር ነው ያለው። እስክትመጡ ድረስ መጠበቅ አቅቶን ስንቴ እንደተጣላ ለመክፈት። አረ በጉጉት አላቅን ብሎ ከፍታችሁ አሳዩን በእናታችሁ። በቃ ከፈት መጥቷል እኮ። ብሩኬ ኤላ ምንድነው ይሄ ነገር? እሺ እንክፈቱ። ደስ የሚል ነገር
ሰላም ሰላም ኤልሲ ተረጋጊ በዚህ አይዞሽ እሺ ነው ያለው ደግሞ እነሱም ይመጣሉ ምን ተፈጠረ ተይተሽ ነበር አይደል እናት ደግሞ በጣም ነው ደስ የምትሉት የምታስቀምጡ ጓደኝነት በዚህ ልክ ሲሆን በጣም ነው ደስ የሚለው ደግሞ እኮ እነሱ ስለ ደግነትሽ ስለ ጨዋነትሽ ስለ መልካምነትሽ አውርተው አይጠቁም በዚህ ከመውደድ አንጻር እንጂ የሚሉትን ያህል እንኳን አይደለም እሱን እንኳን እነሱ ናቸው የሚያውቁት ብቻ ግን በጣም ያስገርማቸው በዚህ ሰዓት እንደዚህ ከቤተሰብነት የጠነከረ ጓደኝነት ማግኘት በጣም ደስ የሚል ነገር ነው አይዞሽ እሺ በዚህ እመጣለሁ ደረሽባቸው ነበር ለትንሽ ነው ያመለጠኝ ግድ የለህም እርግጠኛውን ለዛሬ ቢያመልጠኝም አገኘዋለሁ ምንድነው የተፈጠረ ነገር አለ እንዴ ማየት ሞክሬ ነበር የሆነ ያልገባኝ ነገር አለ ዶክተር ነጻ ሲሆን ብጠሪ ችግር የለውም እሺ ፔሸንት ሲቀንስ ተጠራችሁና ታወራላችሁ እሺ በጣም አመሰግናለሁ ችግር የለውም እሺ ሄሎ ዳኒ እንዴት ሆናችሁ የቻልነውን እየሞከርን ነው ቤዚ ደህና ናት ምንም አትልም ግን ነገ ኬሞቴራፒ አላት ከቻላችሁ ፍጠኑኛም የቻልነውን ነገር እያደረግን ነው እሺ ቶሎ ለመምጣት እንሞክራለን እስካሁን ያው ምንም በቂ ነገር ስላላገኘ ነው ዳኒ ዶክተሩ ከነገ ማለፍ እንደሌለበት ነግሮናል የግድ ይዛችሁ መምጣት አለባችሁ ስትነሱ ደግሞ እሺ ቻው አየህ ሲሞላልህ ታሽካካለህ የያዙትን ቦርሳ ተመልከት ሙሉ ብር ነው አይደለም እኛ በቦርሳ በኪሳችን የምንይዘው ስባሪ እንኳን ሳንቲም የለንም እሺ ብሩኬ ተረጋጋ እንጂ ከመጣ ጀምሮ ጸብጸብ ይላል ምን ሆነሃል ዛሬ ቶይን ባክ እንደውም በዚህ አጋጣሚ ግርግር ፈጥረን ገንዘቡን እንብላቸው ያኔ ነው እሺ ጻፍ ያማል እንዴ አንተ ምን ሆነሃል ተረጋጋ እንጂ እነሱ በመሳሪያ አንተ በእጅ አይሆንም ሌላ መፍትሄ ብንፈልግ ይሻላል የፈለገ ነገር ቢፈጠር እንደዚህ አይነት ድድብና ይሄ የሰው ሀቅ ዝርፊያ ምናምን ልናስብ አይገባም በራሳችን እንደለመድነው በትበት ብንል የሚሻለው ዛሬ ስራ የሚቀጥረን ቦታ እንሄድና ቀብዲን ሰጡን እናረጋለን መጀመሪያ ግን አንተ ተረጋጋ ምንድነው ተረጋጋ የምትሉኝ በዚህ ሰዓት ሀቅ ስራ ብድር የምንልበት ሰዓት ነው እንዴ በዚህ እኮ ታማ በተስፋ የምንጠብቀው እኛን ነው እሺ እንበልና ትሪትመንቱ ተደረገ ስለ ኦፕራሲዮኑ አስባችኋል በቃ ይሄን አስባችሁ በቃ አራይ ንቀሉ ልጅቷ ላይ እኮ ከረማችሁ ቆንጆ ሴት ስታዩ በቃ ከዞርን እኮ ምን አንቺን ነው ብለን ፉንጋይ ማየት ፕሮግራም ላይ ደግሞ አይደለም ለዛ አረ አንተ ኋላ እኛ እንዳለን አትርሳሽ ነው አንድ ነገር ልንገራችሁ በጣም ወዳችኋለሁ እናንተም እንደምትወዱኝ ያውቃለሁ እምላችሁ ነገር እሺ እንደምትሉኝ ቃል ግቡልኝ
ቤዚዬ አይደለም ብለሽን የምታስቢውን ሁሉ አውቀን ብናደርግልሽ እኮ ደስታችን ነው። በፍጹም ግን ተስፋ ስለመቁረጥ እንዳታወሪ። ምንም ነገር ብላችሁ እምቢ ብላችሁኝ ልቤን እንዳሰብሩት ወደ ምርቃታችሁ መመለስ አለባችሁ። ቤዚዬ እንደምታስቢልን እንደምትወጂ እንደምትጨነቂልን እናውቃለን። ግን ምንም ነገር ካላንቺ ላናረግ ተማምለናል አይደል? በዛ ላይ ደግሞ ትምህርቱ ምርቃቱ አንቺ ስትኖሪ ነው ደስ የሚለው። ስንነሳ አብረን እንነሳለን፣ ስንወድቅ ደግሞ እንዳጨርሹ እኔን እያሳሰበኛለሁ ከህመሜ ይልቅ የእናንተ በእኔ ምክንያት እንደዚህ መሆኑ። ለመጠየቅ ከሆነ ከትምህርታችሁ በኋላ ይደርሳል። ቀሪው ነገር ደግሞ ኤልያስ አለ። በፍጹም እሱንም ቢሆን እዚህ ችግር ውስጥ ብቻውን ትተነው አንሄድም። ደግሞ እኛ እንዳንቺ የዋንጫና የሜዳሊያ ተማሪዎች አይደለንም። ወረቀቱን የምንፈልገው ስራ ለመቀጠር ነው። ስለዚህ ይሄን ሀሳብሽን እርሹ። ዳኒ ደግሞ ሁሉም እንዳንተ ነው አይደል የሚመስልክ? እኔ እኮ ወርቅ ዋንጫ ምናምን ስለሚደብረኝ ነው እንጂ ዋይ አልቀረብሽም ሙዛዛ። ለነገሩ አንቺ ወርቅ ዋንጫ እያልሽ ከተጫወሽ መቻነስሽ። አይ ኤልሲ ግርም እኮ የምትይ ቀኑን ሙሉ ተምራ ያልገባትን ልጅ በአንድ ሌክቸር ልስጥ ስትይ ዝም በል አንተ ነው የጠራ የለም። እሺ እንግዲህ የሚችልሽ እሱ ነው። ካለበለዚያ ማን ይሄን ጥጋብሽ የሚያስተናፍስልሽ? ቤዚዬ ምን እንደናፈቀኝ ታውቂያለሽ? እኔ እንጃ። አንቺ ምግብ ማብላት። ምክንያቱም ተራዬ ዛሬ ስለሆነ ደግሞ ቆንጆዬ ባለሙያ የሰራችው ምግብ ነው የማበላሽ። አረ ዳኒ ዛሬ እኔ ነኝ፣ ነገ ነህ አንተ። ደግሞ ሙያውን ለኔ ተወ። ባለሙያ ጉራሽ መሆኔን ቤዚ ትመስክራል። ዳኒ ባለሙያ ያለችው ባለሙያ አንቺ ሻይ ለማፍላት ቁሌት እያቁላለሁ ነው የምትቀርጪው። ባለሙያ ቤዚ ባይገርምሽ አንዴ እኔና ቤት ተሰበስበን እየተጨዋወትን ምንድነው መስራት የምትችይው ሙያሽ ምንድነው ምናምን አልናት። ሁሉንም ማለችን ማለት ሁሉንም ስንላት አንተ እኔ እኮ ተምሬ ነው የማይመስለው ምናምን አለችኝና ይዘው የመጣችውን ፍርፍር ብታዩ ነደን ተቃጥለን ቤቱ እንዳለ ሊያዝ ሲል ኤልሲ ነች እሳት አደጋ ደውላ የተረፈው። ባለሙያ አንቺ ባለሙያ አንቺ ሁሉ ነገር ሰላም ነው አለቃ። እንዴት ነው የምታስቡት እናንተ? ገና ስራውን ሳትጀምሩ ከደሞዝ ላይ ገንዘብ ትጠይቃላችሁ? ያለንበት ሁኔታ ነው እንጂ ልክ እኮ እንዳልሆን እናውቃለን። ካላመንክበት ግን ዛሬ ማታ ያልከን ስራ መተን እንስራና ከዛ በኋላ ትሰጠናለህ። ደግሞ እንደዚህ ሆናችሁ አይደለም የሚሰራው። ስዊት ለብሳችሁ መምጣት አለባችሁ። ሱፍ የለንም። ያለንበት ችግር ነው እንጂ ያን ያህል ከባድ አይደለም። ወይም ካልሆነ ከሰውን ፈልገን እንመጣለን። እንግዲያው ማታ እስከ 2 ሰዓት ስራ ቦታ ነውና ሁኔታችሁን አይቼ ትንሽ ሳንቲም ይሰጣችሁ።
እንደዛም ካልሆነ ከነገ ወዲያ እንገናኛለን። እሺ፣ እናመሰግናለን። ያው እንግዲህ እንዳያችሁት እቃው ጥሩ ነው። የሚቀጥለውን ደግሞ የዛሬ ወር አካባቢ እንደዚሁ እንለዋወጣለን። በጣም ይመቸናል። እንስማማለን። ተስማምተናል። ታንክስ። ምን ያህል ጎደለ? ብዙ ነው ማቲ፣ በጣም ብዙ። ለኪሞ እንኳን ቢሞላልን ብዬ ነበር ሌላውን ሌላ ቀን ለመስጠት። ምን ይሻላል ማቲ? አንተ የሆነ ነገር አታጣም፣ መላ ፈልግ። አይመስላችሁ? ልክ ነህ። ምንም አያደርግልንም። አሁንስ አይሞላ? ስንት ገምተዋለህ ማቲ? እዚህ ሲፈጥርና አስቸግርሽ እኮ ትንሽ ይረክሳል። Melissa. ተረጋጉ። አሁን በጣም ደህና ናት። የህመሟ ሌቭል ትንሽ ከፍ ስላለ እንደዚህ አይነት ችግሮች ሊያጋጥሙ ይችላሉ። የልብ ምቷ ሊቀንስ ይችላል። አተነፋፈሷ ላይ ችግር ሊመጣ ይችላል። ስለዚህ ለዚህ ዋና ሶሉሽን ሊሆን የሚችለው ሰርጀሪ ብቻ ነው።
አገኛችኋቸው? ተበታትነን ነበር ያሳደድናቸው። እኛ ያሳደድነውን ግን ልናገኘው አልቻልንም። ቦርሳ የያዘውን ግን ታደሰ ነበር ያሳደደው። የያዘው አያያዘው ግን እናቅም ማለት ነው። ለምንድን ነው እናንተ ቦርሳ የያዘውን ያልተከተላችሁት? ታደሰ ያኛውን እንድናሳደው አዘን ነው። አለቃ፣ በእርግጠኝነት የምነግርህ እዚህ ጉዳይ ላይ የታደሰ እጅ አለበት። እመን። እስከ ዛሬ እንደምናደርገው ቦታውን በደንብ ነው ተዙረን ያየነው። ምንም አይነት ሰዎች አላየንም። አሁን መቀባጠሩን ተውና ለምጠይቃችሁ ጥያቄ አጭርና ግልጽ መልስ ነው። ያልኩሽ ነገር ግን አስቢበት።